አደራ ላለውኝ አሁን ምንድነው የመጨረሻ የተባልከው ምንድነው? አሁን የመጨረሻ በቃ አሁን ሁለት ጊዜ ከናንተ በኋላ ሁለት ጊዜ ቀደዱ አዩ ኢንፌክሽን ጠጠሮችን አንድ ላሳየው ጠጠሮችን አወጡልኝ ብዙ ጠጠሮችን አወጡልኝ እና የተወሰነ ጥቃቅኖች አሉ እነሱ ደግሞ የተወሰነ ጊዜ ይሄ ትንሽ ይድረቅልህ ሰውነት አድርግ ይሄ ካንተ ውስጥ የወጣው ጠጠር ነው? አዎ ይሄ እንግዲህ በጠጠር መልኩ ተስፋ ውስጥ የወጣ ደርቆ ዝም ብሎ እንትን እያጨቀ ያዘው ነውና አላህ ይጠብቀን ያ ረብ አላህ። ማን ያውናል ይሄ ተስፋ ውስጥ ነው የወጣ ቢባል እኛም ሰው ከባድ ነው ታያለ። እንግዲህ አሁን የመጨረሻ ምንድነው ያሉት ዶክተሮቹ? አሁን በቃ ጨርሰሃል የመጨረሻ ነው። አሁን ይሄንን ጥበት ነው ጥበት እናስተካክልልሃለን ከአንድ ወር በኋላ ከዛ በኋላ በቃ ተስተካከላለህ አልኳቸው እንጂ ይሄን አውጡልኝ ብያቸው ነበር። በመሀል ሽንት ሲዘጋህ እየሸና ሲዘጋህ በምን ልትጠቀም ነው? ይሄንን የሰካን ለዛ ነው አለ። እውነታቸው ነው ደግሞ እየሸና በመሀል ዝግት ሲያደርገኝ ቶሎ ይሄን ንቅል ሳደርገው ነው በዝም ሸና የሚወርድልኝ። አልሐምዱሊላህ ይሄንን ስማና የበት አመስግነው አብሽር አላህ ይስጥልኝ። እናንተ በረካው አላህ እንደዛ አይነት ነገር አላህ ይጠብቀው። የዛን ሰዓት ምን ያክል ገንዘብ ተከፈለላችሁ? አሁንስ ለሕክምና ገንዘብ ጠይቀዋል ዶክተሮቹ? ወላሂ ብቻ ብዙ ሰው ይዛኔ ረድተውኛል። አልሐምዱሊላህ አቃል ለዛን ሰዓት ስንት ብር ነው ባለቤትና በኔ ቤት የተዋጣለት? ስንት ብር ሆነ የተዋጣለት? ረሳሁት። ይዛኔ የተዋጣለት ወደ 96800 ብር አሊ መሐመድ ቤትም አለ። በእናንተ ነው ወላሂ እኮ አሁን የጠየቁ ገንዘብ ሌላ ገንዘብ አለ የጠየቀው ነገር አለ? አይ አሁን እንኳን የመጨረሻ ነው ወደ 37000 ብር ነው የሚያስፈልገው አለኝ። ወደ 8000 ምናምን ብር አለ። 8000 ብር አለ ወላሂ 8600 ብር አለ ማሏሻቸው ኢንሻአላህ እኔ 40 ሺህ ብር አስተላልፈልሃለሁኝ። ወይኔ ወንድም አላህ ይስጥልኝ እንደው ወላሂ አንተ ባረክልኝ እንደው ወላሂ ሄዳ ምክንያቱም ሁልጊዜ ህዝብን መጠየቅ ያው ትንሽ ይከብዳል። ገብቷል? እውነትህን ይሰፍት ይከብዳል። ትናንትም እርዳታ ትናንት ወዲያም እርዳታ ላይ ጥቃቅን ነገሮችን ሰውን ተምንል ኢንሻአላህ። እስቲ አካውንትን እኔ ረስቼዋለሁ። አካውንትን ንገረኝ። እሺ እሺ 1070 ወይ ጠብቀኝ። እሺ ጠብቀኝ ጊዜ ማን ነበር ስምህ? ረስቼዋለሁ ስሙን። ዮርዳኖስ ዘመድኩን። ዮ እንደው ስሙም እኮ ዮ ዮርዳኖስ ዘመድኩን 1070 32 18 796 796 1070 32 18 796 አሁን ተኛሉት ጠዋት ይደርሳል። 40 ሺህ ብር ሪሳላ ይመጣልሃል። مرحبا الله يستر ابو بركه ابشر الله يشرك امين امين ወንድሞቶችን የምታመሰግንበት ቀን ደስ የሚለው ነገር
በትክክለኛው መንገድ ሽንትን መሽናት መጀመሩ በጣም ደስ ይላል። ወላሂ መጀመሪያ ጊዜ የመጣ ጊዜ ቶች ወንድሞቼ በዚህ በለዩ እዚህ ላይ በላይ እንደዚህ ጠብ ሲል ወላሂ ቅስም ይሰብር ነበረ። አንዳንድ ጊዜ አንዳንድ ሰዎች እድላቸው ቶሎ ይረዳሉ። አንዳንዶቹ ደግሞ ህመማቸው ከሰው በላይ ገፍቶ ፊት ለፊት እየታየ ጥምም የሚብልባቸው ሰዎች አሉ። ወላሂ ነው ብላችሁ እኔ አሁን እርዳታን እድል ነው ብዬ ነው የማምነው። እኔ እድል ነው በቃ ብዬ አምኛለሁ። ለምን አንዳንዶቹ በሽታቸው ከሰው በላይ ፊት ለፊት ገጦ እየታየ ዝም ጭክን እንልባቸው ይባልባቸዋል። አንዳንዶቹ ደግሞ እንደ በአንድ ጊዜ ነገሮች ይሳካላቸዋል። እና ያው ሁልጊዜ ህዝብን ነው ማለት ሁልጊዜ በየቀኑ ትናንት እርዳታን አሁን ለታርዳታን በዚህ ወር ብቻ ከ4 ሰው በላይ በጣም ረድተናል። የትናንትና እናት አሁን 1,100,000 ብር አካውንቷ ላይ ደርሷል። የቀረውን ብር ደግሞ የነየታችሁ ሰዎች አደራ ገቢ አድርጎ እናቶቼ እንዳታሳፍሩ ተከታዮቼ እንዲያው የነየታችሁ ለፋጡማ እንድሪስ አፈርስ በላላችሁ ገቢ አድርጎ የቀራት 400,000 ብር ነው። 1,100,000 ገብቷል። አሁን የቀራት 400,000 ብር ያቺን 400,000 ብር ሞልታ ለልጆቿ ትትረፍ ባላ ፈቃድ። ወንድማችን ከልብ አላህ ሙሉ አፍያን መልሶልህ ነገ ህዝብን የምጠቅምበት ህዝብን የምረዳበት ጊዜ ቅርብ አይሆንም ኢንሻአላህ። ደግሞ ሚስቱን አመስግኗት። ወላሂ ሚስቱ ጀግና ናት። የቀን ስራ እየሰራች በዛን ሰዓት ዘመድ አዝማዶቹ ሁላ ሸሽተውታል። እያንዳንዱ ነገር አንድ ምክር መምከር የምፈልገው እባካችሁ እህቶቼ ወንድሞቼ፣ ስትወርቁ አይደለም ስትታመሙ አይደለም ባዘቦቱ ፍቅር መስርቱ። ከቤተሰብ ጋር ከዘመድ ጋር ከሰው ጋር ፍቅር ይኖራችሁ። በቃ ከማንኛቸውም ጋር ሳትወርቁ ነው ሰውነትን ማሳየት ያለባችሁ፣ ከሰው ጋር መሆን ያለባችሁ። የምሬን ነው የምላችሁ። አሁን ብዙ እኔ የማውቀው ታሪክ ስላለ ነው ማለት ተፈለኩት። ስለሱ ሳይሆን እንደው ብዙ እህቶች ወንድሞች ስላሉ ነው የምታመም የማይመስላቸው የምንወርቅ የማይመስላቸው ብዙ እህቶች ወንድሞች አላችሁ። ኖ ስህተት ነው ወላሂ። እኔ ዛሬ አሁን ጤነኛ በምላለሁ ጉልበት አለኝ። አንዱን ብገፈትረው ዛታች ይማራው ዳር ነው የምወረውረው። አላህ ግን ተያዘኝ የ5 ሳንቲም ፌስታል ያህል ጥቅልል ማለት ይችላል። ገባችሁ? ስለዚህ ጤነኛ ነን ብለን እንትን አንበል። የምንችለውን ያማችንን መልካምን እንደግን ለራስ ነው። አብሽሩ ኢንሻአላህ። ታክመ መተህ የምታመሰግንበት ጊዜ ቅርብ ይሆናል። ሙሉ በሙሉ ድነህ ደግሞ እኔ እንደው ቁመህ ሱሪን ታጥቀህ ቁመህ እየተራመርክ በትክክለኛው መንገድ ድኛለሁ ጨርሻለሁ እንድትለኝ ነው የምፈልገው። ረስቸው ጆሃንስ ደግሞ ፎሎውን ማናስ ተዘግቶባችኋል እንዴ? አይ እኔ ፎሎ አልመለስኩም። ተዘግቶ አንድ አካውንት አቆየ። ታብታብ አድርጉ፣ ኮፕሊክ አድርጉ። ቤተሰብ ይቺ መናጤዋ ናት። አሁን መጣ እኮ ይቺ መናጤ ማለት ያንቺ የመናጤዋ ቂጥ አገለገለ። አየኸው? የመናጤዋ ቂጥ አገለገለ ዛሬ። ወላሂ እሷ ብዙ ሞክራለች። ወላሂ አቅማ በጣም ጥሩ ልጅ ናት። ይህን ቂጥ አልቀየረች እኔ ጋር ትጣላለች ዛሬ። ከተማ አለይኩም ሰላም ዘድዋ ወይ ጋሽ ጥጋቡ እንዴት ነህ? ደህና ነሽ? አማን ነሽ? አልሐምዱሊላህ ሰላም ነው። ሰላም ነው አልሐምዱሊላህ። ይሄ ልጅ ደህና ነው ወንድሜ? ዳንክ አስታወሽው? አዎ እንዴ አረሳውም። በምን ታስታውሳለህ? እኔ ወንድሜ የሞተው በኩላሊት ህመም ነውና ማንንም ሰው አረሳም። በኩላሊት የሞተ ሰው ታምሮ አይጠፉም። ገብተዋል? እንደው እስቲ እንደው አሳያቸው ወላሂ ላላዩ እስቲ እንደው ይሄን አይቶ የጨከነ ወንድ ልጅ እንደው እያዩ ያለፉ ስንት አሉ። ዛሬ ግን እሱ አልሐምዱሊላህ ትንሽ ነው የቀረው። በዚህ እየሸና ያለፋችሁ ወንድሞቼ ግን በጣም አዘንኩባችሁ ነው ማለት ተለላችሁ። ማጣት ክፉ ነው አውቀዋለሁ፣ ችግር የለውም ግን እያላችሁ ቤቱን ዋርኒንግ ነው የሚሰጠው። እያላችሁ ያለፋችሁት በጣም ታዘብኩት ሰው ስራ በሰዓቱ ይኸው ዛሬ እሱ በትክክለኛው መንገድ አልሐምዱሊላህ ዛሬ ሽንቱን መሽናት ጀምሯል። ነገ ደግሞ ሙሉ በሙሉ ተስተካከለለት። ይሄ ጎማ ይነቀልና ይሄኛው ሙሉ በሙሉ ተሰፍቶ አመለያው ዲኖ ነገ ወገኖች ልጅ ያበሰካ ዛሬ አልሐምዱሊላህ አይቆምም ነበር። ዛሬ ቁሞ ተነስቶ
መስጊድ ይዞ ሶላት ሰግጄ እመጣለሁ ሲለኝ በጣም ደስ አለኝ። አይቆምም ነበር ወላሂ እኔ አሁን ላይ ብር ስንት ነው የጎደለ ስትል እየጨነቀኝ ነበር። ብዙ ብር ነው ምናምን እያልኩኝና አንተ አሁን ደግሞ ስትሞላው እኔ የምጽፈው ራሱ ቃል አጣው ማለት ነው። ለምን ሰውም ሰለች በየቀኑም ደግሞ እንደዚህ ማድረጉ ጤናም ጠፋ። አላህ ይገዘን። አላህ ጤና ያድርግህ። ደግሞ እንዳለው ቁመህ እናመሰግን ያርግህ። ጀግና ሚስት አለ። የምር ሚስት በጣም ጀግና ናት። አላህ ሚስቱ ጀግና የሚል ቃል ይፈልጣል። ጎበዝ ናት። ወልዳችኋል አልወለዳችሁም? የኔ እናት ወልዳችኋል አልወለዳችሁም? ምን የምልህ ገና ነው ወላሂ ትገቢ በላውን ቶሎ ዲያልና ኢንሻአላህ በል ቶሎ ዲያልና መንትግላት ወንድልሽ ቀልድ የለም ነገርሃለሁ። አይዞ ጤነኛ ወላሂ አንቺ መናጢዋ ይሄን ትቀይሪያለሽ ያቀይሪ ባል ላ ወላሂ አሁን እቀይራለሁኝ። ሁለተኛ ልጅ ታርገሽ ዝም ብለሽ ላ አልመጣም። የምር ቀይሬ ነው የምመጣው። ባላለሽ የለሽም? ኧረ እኔ ባል የለኝም። እንዴት ነው ታዲያ? የት አካባቢ ልጅ ነሽ? እኔ መናጫ ወረባቦ ወረባቦ ሸበዳቦ ጊዜ ነገር የለም ያል በጦር እሷን የቀመሰ አባቷን የማይጦር አለ ከዛስ ምን ተዛሳለው? እንዴት ነው ያለሽው? ጅዳ በውስጥ ነው አራለን እና ሰው ጋር እንዳታወሪ እሺ። ጥሩ አይደለም። ሰው አለ ነው حرام እሺ ዝም ባይቸው ከዚህ ተታች የሚጥፉት ምናምን ታያቸው ነው ያሉት። እቺ በተለይ ህክማ የምትባል ምናምን እሷ ዝም ብላ ነው እንዲያፋሪ አረ ታውቃሽ ትገቡታ አንዳንዴ ፈገግ እንበል እንጫወት እባካችሁ ፈገግ እንበል። ሁልጊዜ ተጨንቀን ይሆናል እንዴ? ሌላ ማስተላለፍ የፈለኩት እህት ወንድሞቼ 150 ሰዎች አላችሁ ሙስሊሞችም አላህን ለምኑ፣ ሶላታችሁ ሰግዳችሁ ዱዓ አድርጉ፣ ክርስቲያኖችም ጸሎት አድርጉ። ኢትዮጵያ ላይ ሐምሌ 16 ነው ዛሬ፣ ዝናብ የለም። ህዝብ እያለቀሰ ነው። ዱዓ አድርጉ። ቂም የያዛችሁ የተጣላችሁ እህቶች ወንድሞች ተልባችሁ አውፍ ተባባሉ፣ ይቅር እንባባል። አላስ የበደለ ደውለህ ውስጥህ ያውቀዋል። ተንኮል ካለብህ ውስጥህ ራስህ ታውቀዋለህ። ደውለህ ይቅር በለኝ እንደው እኔ በቃ መስሎ ይበድያለሁ አፍትልላ አላህ ስትሉ ወላሂ እንደው አላህ ኸይሩን ቢያመጣልን ዝናቡን ቢያዘንብልን። በጣም ቤተሰብ ተጨናንቋል ወይ ገበሬው ተጨናንቋል። እና በጣም ወላሂ በተለይ የሰው ገንዘብ ያለባችሁ ሰዎች ወላሂ የሰው ገንዘብ ለሰጡ የሰው ገንዘብ ያለበት መሬት ሰማይ ግዴባ አለ። የኔ ገንዘብ ያለባችሁ ሰዎች ነው አፍ አይደለም አፍ ምለው ሁለት ወንድሞች ብቻ ነው አፍ ምላቸው። ሁለት ወንድሞች ነው አፍ ላቸዋል። አልጠይቅም። ሌሎቹን ግን የውመል ቂያማ ነው የምቀበላቸው። አልተው ነገር ይሄ ነው ወላሂ በተለይ አንድ ራባይ ብላ የተበደረች ሰው ነበር ካደችኝ። እሷን በተለይ እሷን አለ በፈለገ ቢሆን አታቃተም እኔ የምትቀይቱ ጥቁርቱ ነው። አንድ ቀን ያዩት አጋጣሚ ሚሽዋር ሂጄ ከዙ በዙ በርጃታ ምክንያት ተዋወቅ ነው። ከዛ ደግሞ 15 ቀን ደሞ ይቀር እንደው ለአላህ ብለ እንደው እህቴ ራብ ተቃጠለች ባዶ ስትለኝ እጄ ሰጠት። ያናደደኝ ኩብር እኮ አይደለም ያናደደኝ እንዴት በዚህ ወላሂ እንዴት አሁን ዳግም ሌላ ሰው እንዳይረዳ ይሆናል። እኔ አሁን አልሰጥም እኮ አሁን እንደዚህ ፊት ለፊት መጥተው በጣም የተጎዱና እንደዚህ ያሉ እንጂ አሁን ራበኝ እንደዚህ ሆኛለሁ ምናምን ቢሉ አልሰጥም። አንድ ልጅ እንደዚህ እንዳንተ በጣም ተናዳ ማለት ነው 600 ብር ሰጣ ጥጋቡ ቤቱ ሰጂኝ ያልኳት ምኑና ብሩ አይደለም ማለት ክዲዮቷ አሞኛል። ስለዚህ ጥጋቡ ቤቱ ሰጂኝ ብላ በጣም አስቀኝ። በቃ ታያስራት አፍ በይላት አልኳት። አልልም ማለች። ለምን በጣም አናዷት ማለት ነው። አይወልሽ የሷ 500 ብር ብሩ 500 ብር 10 ሺህ ሪያል ያለበት ወንድሜ አለ እንደው ፊቱ
እፊቱ ብር አለብህ ብዬ አለ። አዎ የኔ ብር አለብህ ብዬ እሱ ፊት አለኝ። የፈለገ ነገር ድህነት ቁምጥምጥ አድርጎ ቧግቼ እበላለሁ እንጂ አላሰቅቀውም። ፊት ማለት ምን አለባች ወደ ቦታው ተመልሶ ገንዘብ አግኝቶ ገንዘብ እንካታለ የገንዘብ አረግ የለውም እቀበላለሁ። ያልተበለዛ ብር አንተ ብዬ ፊቱ አልጠይቀውም። ፈለገኝ ለምን ብዙ ነገር አብረን አሳልፈናል። ማግኘት ማጣት ያለ ነው። ትናንት ብዙ ነገሮች በሚሊዮን የሚቆጥር ሰው ነበር። ዛሬ ደግሞ የታክሲ የለውም። አይሽ ዱንያ እንደዚህ ተገላባጭ ነው። በጣም ተገላባጭ ነው። እና አሁን እሱ አይርቅም፣ አኪድ ይርቃል። ይሄ ገንዘብ ያሰቅቀዋል። እኔም ስደውል አይነሳም ማለት እኔም ተስፋ ቆርጬ ተውኩት። ማለት እኔም የምደውለው አንገቱን ስለደፋና ዝቅ ስላለ ላግዘው እንጂ የምደውለው ገንዘብ ፍለጋ አይደለም። ወላሂ ነው የምልሽ። ውስጤን በሚያብኝ ደግሞ ያ ስላለ ይከብደዋል አይደለም። 10,000 የኔ ብቻ አይደለም በጣም ሌሎችም ገንዘብ በሚሊዮን አለና በሆነ ክሳራ ውስጥ ገባ ሰውየው እና ስል የሆነ ገንዘብ ጠይቀኛል መሰል ነው ሀሳቡ አይደለም። እኔ አልጠይቀውም። እኔ አሁን አንድ ደግሞ አያት ወለድ ያለ አያት ወለድ አንደኛው ጋር ደግሞ እሱን በተገኘ በሽጉጥ አያት ወለድ አንደኛው ጋር እሱን በተገኘ በሽጉጥ ነው በገዛ ብሬና ተልብሪ ያለ አለኝ። ወላሂ በባህር ሲመጣ አባቱ ምን አለ ልጅ አብያ አለኝ አንቀባበርም ልጅ አንድ ነገር ቢኖር አንተ እያለህ አለኝ ነው። አዎ 7200 ብር ከፍ ያነሳሁት 2000ን በግድ በሆነ በወንድሜ ልጅ አማካኝነት አገኘሁት። 2000ን 5200 ቀረ ተዛ ሰደውልለት እናት ልብሪያት አለኝ። እሺ በገዛ ገንዘቤ እናቴን አትነፍቼ እኔም አንገቴ እንደፍቼ አባቱማ በክላሽን ሽጬ እና በሬ ሽጬ ስጣለው ልጅ እንደምንም ቅር እንዳይላል ሰንም ጠይቀው አላውቅም። ስንት አመቱ 6 አመት እንደዛው ነው። አላስ ዛሬ ስንት ነው ያብር? በዛን ጊዜ መንገርሽ በ50 ሺህ ብር የተገዛ ቦታ ዛሬ 2 ሚሊዮን ብር ይባላል። ገባሽ ይባላል። የዛ ጊዜ 7200 ሪያል ቦታ በገዛበት ዛሬ 10 ሚሊዮን ብር ቦታ ነው። አየሽ አይደል? ይሆናል ምንም ጥርጥር የለም። አሁን ያ እንደዛ ሰው የሚክደው ሰው ፈጣሪ አይጥለውም። ይሄን ማወቅ አለብህ። አየሹ ግን እኔ እኮ ብሩ አይደለም እኮ የሰው ልጅ እኮ ብር እኮ ነገር ሰርተሽ ታገኛለሽ። ወንድም አይገኝም። አሁን ያለሽ ዛሬ እግሩን ሰእለው ሃይላንድ እያንጠለጠሉ ቆዳኑ እየገፈፉ ቢያሳዩኝ አይደለም ገንዘብ ለሱ የ50 ሳንቲም በኋላ ሰጠው ሞልቶ ቢተርፈኝ ራሱ ሞልቶ ቢተርፈኝ አልኩሽ። እና ይኸውላችሁ ብዙ ወንድሞችን እህቶችን የምታጡት በራሳችሁ እምነት ነው። በራሳችሁ ጥሩ ሰዎችን ታጣላችሁ፣ ጥሩ ወንድሞችን እህቶችን ታጣላችሁ። ብዙ ነገር ማድረግ እየቻሉ እና ከባድ ነው። እኛም እዚህ ሚዲያ ላይ ራሱ ምን አገባኝ ብዬ እንጂ አብረውን የሚሉ በጣም ባለጌ ሰዎች አሉ። የሰው ሀቅ ያለባቸው ሰው የሚያስለቅሱ አንዳንዴ እኔ በቃ እነዚህ ሰዎች ጋር መታየቱ ራሱ ለኔ ጥሩ አይደል፣ ተገቢ አይደል። እኔ እኮ ላጣ እችላለሁ እኮ ዜድ እኔ ካንቺ ብር ወስጄ ላጣ እችላለሁ። ታጣሁ በስነ ምግባር በጥሩ ንግግር እህቴዋ እንደዚህ ነው ተረጂ በአግባቡ እሳ በገዛ ገንዘብሽ ዝቅ ከፍ አድርጌ ሰድቤሽ አዋረጄሽ በእጄ ሰጥቼ በእግሬ መጥቼ ለምኜ ተንበርክኬ ለአላህ ብለሽ ብዬ ለምኜ አንዲት ብር አለ መሰለኝ 2000 ብር ተበድራ ተሆነች እህቷ ብሩን ላኪልኝ ስትል ሚሽዋር ትልካለች። እቺኛ አይቱ እሺ የሚሽዋር ተማን ይቆረጣል። ተዝች ያይቱ ተባለ ብሪቱ ይሄስ ነው ገጥሞኛ ይቻላል። ሽምግልና ገብቻለሁ። ስንት ደረሳት? 2000 ብር አበደረቻት 1950 ደረሳት። መክፈል ያለበት የተበደረው አካል አያችሁ። በቃ የተበደረው አካል ነው። አንዳንዶች ደግሞ በጣም መልካም ሰዎች አሉ። ወላሂ አበድረሃቸው የሰው ልክ የሆነው ዛሬ ደግሞ ምን ተፈጠረ? ተትናንት ወዲያ ነው ጂዛን ላይ ያኔ በየጊዜው እንደ ጅዳር የለም ጂዛን በስማ የሚሰጠው በ2 ወር በ3 ወር እየሄዱ ነውና
ወንጀለኞች መተው ዝም ብለው አይዲያ በበቃኝ የሚሄዱ ሳይሆኑ አብረው በስማል ያሰጡ ወታደሮች ያመጧቸዋል። ሶስቱን የኛ ጀግና አበሾች ውልቅ ውልቅ እያረጉ ስጥፍት፣ ሁለቱ ተያዙ፣ አንዱ ቀር። መልእክት ቢላክ ቢጠራ ቢያስጠሩ ኮሚኒቲዎችን አሁን ተናገሩ ለሌላችሁም ይተርፋል ተብሎ ቪዲዮ ሰራ። ጀግና ነው ይሄ። እናት ወልዲዋል የሱ እናት ደግማ ተውለድ። ካሜራ ከተከፈተ ደግሞ በገዛ እንትኑ ነው የሚያዘው፣ መኪናው ማለት ነው። ማለቴ ይሁን ልጆቹን ያስጠፋቸው ተየት ነው? ኮሚኒቲ ውስጥ ተጅዛ እንደ ኮሚኒቲ ውስጥ ወላሂ ልጆቹ ምን ወንጀል አለበት?